ምንም ነገር ድምጽ ነው መስማት አንፈልግም። ዛሬ አሪፍ ነገር ሳይሳካልን አይቀርም። መቶሹ ባንተ አንቺ ቁጭ በይ። በቃ ስልኳን ይዘው አንቺ ዝም ብለሽ አይነሽን ነው ማጠብ። እንዳትከተይ እንዳትከተይ ነው። ጓደኛሽን የሰው ነው ምን አገባኝ። 200 ሺህ ብር እና እዚህ ጥለን ነው ለይደለም። በእናትህ ሌላ ሰጣችሁ አንቺ ልቀቀኝ። አሁን ደግሞ ማለት ነው የስልክሽን የንግድ ባንክ ፒኑ ሲቢ አልጠቀምም። ጭሎና ቀጥታ እሺ ልንገርህ። እሺ ምን አጣው ባላ እሺ ቶሎ አድርጊ። እሺ ማለት ነው ላጆን ሰማሻ። እሺ ተውት ይገርለው እሺ ሰራት ወሬ አልፈልግም። እሺ ምንም ነገር ድምጽ ነው መስማት አንፈልግም። ዛሬ አሪፍ ነገር ሳይሳካልን አይቀርም። ቦርሷን በጣም ታፈጫለሽ። ቦርሷን ተቀበላት። ረጋ ብለን እሷን እንድትሰጠን ነው ማድረግ ያለብን። ገብቶሃል? እሷን እንድትሰጠን ነው የምናደርገው። ስምሽ ማን? ነጃት ማ ለቃት ድምፅ አሰማለሁ ምናምን ማለት የለም። እሺ ኢላምስ ኢሉ ማነች? ጓደኛዬ። ምን አገባን ስለሱ? ስማ ደግሞ እንዴት አባቷ ታምራለች። ጽድት ያለች ሰው ነች። እስኪ ቦርሷን ፈትሽ። ምንም የለውም ወላሂ ምንም የለውም። ምን እባክህ እንዳለ የባስ ትኬት ብቻ ነው ያለው። ባስ 24 እና 8 ነው የምትጠቀመው። ችግር እቺ ሞጂ ሳንቺ ነገር የለውም ማለት እስኪ ስናለው ዝም ብለን አስቴት አድርገን የሆነ ነገር ሰጠናት እንዴ። ክፈቹ፣ ስልክሽን ክፈቹ። አልከፍትም እንዴ ያዙ። ኢላም ፈልጊ ነው። ክፈቹ፣ ስልክ ክፈቹ። እሺ ቶ ነገሩን አረጋግተሽ ወይ ፍቅር እንትን ብንል አራይስ አስፈልግ ለችግር መጣ። ፍቅር አያስፈልግም። እዚህ ሲጣጣ እንደዚህ ነው። እሺ ልቀቁኝ፣ ውሰዱ። ችግር የለም። ምን ትፈልጊያለሽ? አልፈልግም። ምን ነው ፓስወርዱን ሰጪኝ። 046678 ቢሆን አቀብለኝ እስቲ። እሺ ውሰዱ። እኔ ምንም የለኝም። ውሰዱ ስልኩ። ቆይ መጀመሪያ ከስልኩ እንጀምርና ደህና ዕቃ ከሆነ ማለት ነው አይተን አስተያየትም እናደርግላት። ክፈቹ እስቲ ስልኩን። ስንት 04 07 04 04 07 04 አችልም ዝም በል እባክህ አንተ እራስህ እንትን እንዳለ ምን አለ 04 እሺ 66 ቶሎ በል ሰዓት የለም 66 78 ከፈታ አይደል የራሱ አሁን ደግሞ ማለት ነው ሰሚኛለሽ ሰሚኛለሽ ጓደኛዬን ፈልጌ የመጣሁት ዝም በይ ያን ጓደኛ አሁን ደግሞ ማለት ነው የስልክሽን የንግድ ባንክ ፒኑ ሲቢ አልጠቀምም። ጭሎና ቀጥታ እሺ ልንገርህ። እሺ ምን አጣው ባላ እሺ ቶሎ አድርጊ። እሺ ማለት ነው ላጆን ሰማሻ። እሺ ተውት ይገርለው ሰራት ወሬ አልፈልግም። እሺ ሌላ ነገር ውስጥ እንዳገኝ ይኸውልሽ የምትባየው ነገር ብቻ እሺ በይ። እሺ ጥፍረ ማድረግሽ ገባሽ አይደል? ከኔ መጣሽ ደግሞ እንዴት አባታ አንተ ስትቆጣ ደግሞ እንዴት እንደምታምር ከኔ መጣሽ ይሆንሽ ከቤት ሰፈርሽ ነው አትናገሪም። ራሴ ሰፈር በቃ ፊኖ ጠይቃት። ስልኳን አምጣ። እሺ ፊኖ ስንት ነው? ንግድ ባንክ ቶሎ በይ። ክፈቷ የዚህ 04 66 78 ቶሎ በይ። እሺ ንግድ ባንክ ይፈተና ስንት 46 ቆይ እንትን ነበር መላውን ቼክ እናድርገው። ቆይ መጀመሪያ ቼክ እናድርገው። የደወልኩኝ ቆይ እቺ 100 ሺህ ኦ ማይ ጉድነስ ዛሬ በቃ ዛሬ በክፉ ቀናችን አንቺን ያገኛል። ስሚ ተመስገን ፈጣሪ። ምንም ነገር አላየሽም የሆነ ማደንዘዣ ነገር እንሰጣታለን። ኧረ በኋላ አይቻልም። ተው ጸጥ በይ። እሺ ግማሹን አምጣ። ምኑን
የምን ግማሽ ሰው ብር ነው። አንተ ደግሞ ጨክነህባት ሌላ ነገር ለምጩ ምን ይሰራል? በቃ ለሆነ አገኘና አትንበል በቃ አይደለም ሌላ ቅጣት የሚያስፈልጋል ትንሽ ወጋ ነገር ታው የሰው ብር እኮ ነው። በእናትህ ልቀቁኝ። ጓደኛሽ በዚህ ላይ ታውት እኮ ትመጣለች እኮ በእናትህ የስራ ብር የሰው ብር ተቀብዬ ነው ወላሂ። ህይወት ይሻልሻል ወይ ስራው ይሻልሻል? ቤቱን የምትመርጪው ስሚ ሰርተሽ መመለሳችን የሰው የቤተሰብ ስለ ህይወት ትርጉም አልገባትም መሰለኝ። ጠቃርገንሽ ሙሉ እንድሰራው እንዴ አሁን ሰጥበይ አይንሽን ኧረ ዛሬ ሰምሯል ይላል ማቆና ይለ በቶሹ ባንተ ሰጥበይ አንቺ ቁጭ በይ በቃ ስልኳን ይዘው አንቺ ዝምብለሽ አይንሽን ነው ማጣ እንዳትከተይ እንዳትከተይ ነው ጓደኛሽን የሰው ነው ምን አገባ 200,000 ብር እና እዚህ ጥለን ነው እንደሌላ በእናትህ ሌላ ሰጣችሁ አንቺ ልቀቂኝ። እንደውም እጇ ላይ ራሱ ወርቅ ነገር አይቻለሁ መሰለኝ። እቺንም እንትን በላት እንዴ ወሰድሽው እንዴ አንቺ ከእኔ ማጫወት ጀመርሽ አንቺ በቃ አሳዘነችኝ። እባክህ ንገራት አንቺ 200,000 ብር አካውንትሽ ላይ ምን ያደርጋል? የኔ ብር አይደለም የቤተሰብ ነው። ለሰው የሚሰጥ ነው። ያዥ ተብዬ እና ፈራሽ እና ታዲያ አሁን እኛ ድምጻችንን መለየት ተከብዶሽ ነው እንዴ? እኔ ጠንቋይ ነኝ እናንተ ድምጽ አለማንኛውም ተሳክቶልናል። ለማንኛውም ብራሽ በደንብ ተሰካ ነው ዛሬ እናቴ ተቆጣ ቆይ እስከምሽ ማለት ነው ቆይ አንቺ ማትነቂው ሁሌ አሁን ይቅርታ ራሱ መለምን ራሱ አልቻለም። ጮቤ ሰጥቶኝ ፈርተሻል፣ ክው ብለሻል። አይዞሽ ልብ ምትሽን ቼክ ኖርማል እኮ ተነስና ትቀመጥ። ደክሞኛል እባክህ ከመጋረጃ ጀርባ ተነስና ትቀመጥ። አይደለም እንደዛ ሰው ፋሚሊዎችሽን ኬት ቢያቸው ቆይተሻል ከመጣሻል በኋላ ይደርሳል። ቁጣው ምናምን በኋላ ይደርሳል። ሰላም ቢያቸው በዛውም ተሰናበቻቸው። እኔ ግራ የገባኝ ነገር 200,000 ብር አይ እሱ የራሷ ጉዳይ ነው። ግን አይደለማ ቢሆንስ በዘዌ ሁሉን እቺን ቦታ የነገረች አንቺንም እንድትመጪ ያደረገች ሻውን ሰላም ብላቸው ፋሚሊዎች ታስተካክላቸው። እኔ ከዚህ በኋላ ጊዜ እንዳትቀልድ ወላሂ። እኔ ለቤተሰብ የምነግረው ነገር ፋሚሊ በዩቲዩብ ምክንያት መቆጣት አይደለም። በዩቲዩብ ምክንያት ማለት ነው ሰው ሊጎዳ ይችላል። አሁን እኔ ደንግጬ ቀልጬ ብቀርስ የማን ያለህ ትላለህ እንዴ? እኔ ደንግጫለሁ። ትንሽ ጥላችሁ ብትሄዱ ትንሽ ጥለውኝ ቢሄዱ እኔ ፌንት ነው የምበላው ቤተሰብ እና የምታወራውንም አታውቅም። መከራከር እኮ አልቻልኩም ታውቃለህ። መጮህ ምን ማለትም አልቻልኩም ወላሂ። አንደኛ ቤት ውስጥ ነው ብትደፍሩኝ እሱ ወንዶች ናቸው። በብሬ ታውቃለህ ምን እየተሸፋፈነ ድንግጥ ነው ያልኩት ወላሂ። ምንም ማውራት ራሱ አልቻልኩም። ለማስተማር ነው ባይዘው በዛው ዝም ብለህ የተጠራሽ ልታስተምር አሁን እዚህ ቦታ አታውቂ ማለትሽ ዝም ብለሽ አትሄጂ ማታውቂው ከዚህ በኋላ ይሄ ለሌላ ሰው ትምህርት ነው ባይዘው እና ያ ሰውዬ ማለት ነው ከቤት መውጣት አለበት። አንቺ የሚቀበለው ሰውዬ ከቤት መውጣት አለበት ቢያሰው ከፍተሽ የክፍሉን ቁጥር ነገረችኝ። እንግዲህ ገስታውስ ነው መሰለኝ ግብት ስል ባዶ ቤት ነው። በጣም እየተባበረቻችሁ ነው ግን በጣም ማለት ነው። በቃ ፋሚሊ ለማንኛውም ከዚህ በኋላ ምከሯቸው። ኮሜንት ላይ ራሱ በማስደንገጥ ጥሩ አይደለም። እኔ የልብ ድካም ቢኖርብኝ ወድቄያለሁኝ ሞቻለሁ። ለምን ከኔ በላይ ብሩ የሰው ብር ነው፣ የኔ ብር አይደለም። የኔ አካውንት ውስጥ 500 ብር ነው ያለው። ያ ሌላ የሰው ችግር የለውም እሱ ነው አንፎካከር እና ቤት 500 ብር ማለት 5 ሚሊዮን እና ፋሚሊ ናፍቃችሁኛል። ላይክ ሼር ኮፒ ሊንክ አድርጉ። ያው ለእናንተ የሚጠቅማችኋል። በእርግጥ እኔም ተምሬበታለሁኝ። ከዚህ በኋላ ሴትም ጠራኝ ወንድም ማንም ቤስት ፍሬንድም ሆነ ጓደኛም ወጥቶ ካልተቀበላችሁ አትቀበሉ። ለእኛም ጥሯል።
ስነ ስርዓት አንተ እና አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ